በአንድ ወቅት ነውና በጣም ትልቅ ክብረ በዓል ነበረ። ከዛ ካህኑም ዲያቆኑም ቄሱም ምናምን ተኝተዋልና ከቤተክርስቲያኑ ሌት ለመግባት ማለት ነው። እና አንዲት የሰንበት ትምህርት ተማሪ ናትና ትሄድና አብራ በዓሉን ለማክበር ሌት አብራ በሴቶች አንቀጽ ማህሌት ለመቆም ፈልጋ ማለት ነው። እና ስትሄድ መኝታ ታጣለች ሰዓት እስከሚደርስ። ከዛ ከዲያቆኖች ጋር እንዳታድር ያው እንደሚታወቀው ከባድ ነው ያው ሰይጣን ስለሚያሳስትና ዘወር ስትል የሆነ መነኩሴ ታያለች ተኝቶ ማለት ነው። ከዛ አባ ከዲያቆኖች ጋር እንዳላድር ከባድ ነው እነሱ ገና ናቸው፣ እናንተ ግን ያረጃችሁ ምንም የማትመኙ ስለሆነ ከእናንተ ጋር በጎን ብተኛሳ ምናምን አለች። ኧረ ልጅ አይቻልም አላት። ከዛ እንዴት አባቴ ለምን አይቻልም ትላለህ? አንተ ይሄን ነገር በአሁኑ ሰዓት ብታስበው ነው አለችው። ከዛ አይ ልጄ እኔ ባረጅ ሰይጣን አያረጅም ማለት ነው። እና ምን ለማለት ፈልጌ ነው ሰይጣን ሁሌም አያርፍም። አለና የምንለውን ነገር እስከሚያሳጣን ድረስ በቃ አያረጅም አይሞትም። በቃ ሰይጣን እናንተን ለማሳሳት ሌት ተቀን ነው የሚሰራው። እና ቢያንስ ሰው ነንና መውደቅ አይቀርም፣ ግን ባለን አቅም ደግሞ ላለመሸነፍ እንሞክር። እስኪ እንደዚህ መነኩሴ እንወቅለት፣ እስኪ እምቢኝ እንበል።